ከምሬ ነው ትቼዋለሁ አልፈልግም እንዲሁ አይፈታም አሁንም አብሬሽ ተፈርዶበት እስር ቤት የሚቆይ ከሆነ ግን የእውነት ነው የምላችሁ ሌላ ይኩን ነኝ ሁልጊዜም እንደማደርገው ነው እንትን የምላችሁ እኔም አብሬ ጋር መቀላቀል ነው አብርሃም አሁንም ደግምላለሁ አይፈታም በዚህ ሁኔታ በዚህ አካሄድ ከሄድክ አንተም ደግሞ ነገ ከርቸሌ ትገባታለህ አንዳንዶቹ ግን ዝም ብላችሁ ጥራዝ ነጠቆች አላችሁ ህይወቴን ምስቅልቅልቅል ያደረገው ከመጀመሪያው ጀምሮ ጀግና ከሆነ ሄዶ እስኪ ታሰር እስኪ ጀግና ከሆነ እስኪ ጀምር ምንም አታመጣም እደግምልሃለሁ አብርሃምን እየጠቀምከው ሳይሆን እየጎዳኸው አስፈርድበታለሁ አንተ ምንም እንደማታመጣ 100% እርግጠኛ ነኝ በጣም እንዴት ናችሁ ውድ ቤተሰቦች እግዚአብሔር ይመስገን በጣም ዛሬ ትንሽ ከፍቶኝም ተናድጄም ነው የመጣሁት እዚህ ጋር የምታዩት ሰው በፊትም ህይወቴን አበላሸው አሁንም ደግሞ አንዳንድ ነገሮችን አንዳንድ ወሬዎችን እያየሁ ነው ያለው እና እየሰማሁም እያየሁ ነው ያለና ከምሬ ነው ምንም አያመጣም እውነቱን ልንገራችሁ እንደ ጓደኛው ዘብጥኛ ለመውረድ ከፈልጉ መሰለኝ እንጂ ሁሉ ፉከራና ሁሉ ዛቻ ከየትም አያደርስም ከምሬ ነው ምንም ማድረግ አይችልም ባይዘው ምንም ሊያደርግ አይችልም ምንም በጣም ነው የተናደድኩት በጣም ራሱ የተናገረበት ቶንና ሲናገርባቸው የነበሩት ቃላቶች ራሱ በጣም ነው ስሜታውኛ ያደረጉ ከመጀመሪያው ጀምሮ ህይወቴን ምስቅልቅልቅል አድርጎት የዚህ ሁሉ ህይወቴን እንዲመሰቃቀል ያደረገው ከመሰረቱ እሱ ነው አሁንም ደግሞ በሌላ ነገር መጣብኝ አሁንም ደግሞ በጣም የሚያናድድ ከምሬ ነው ህይወቴን ምስቅልቅልቅል ያደረገው ከመጀመሪያው ጀምሮ እኔ በማላውቀው ነገር መጥቶ ከቤቴ ገብቶ እንደምታስታውሱት አሁንም ደግሞ ዛቻና ፉከራ በጣም ነው ያናደደኝ በጣም ተመሬ ነው የምነግራችሁ አሁንም የተናገራቸውን ቃላቶች ሲያሳያቸው የነበሩ አክቶች በሙሉ ለሚመለከተው አካል አመልክቻለሁ ቅርቤ ላለው ፖሊስ ጣቢያ አመልክቻለሁ የሆነ ነገር እንኳን በሆን እስከ ቪዲዮ ሲናገራቸው የነበሩት ቃላቶችን በሙሉ እኔ ነኝ እንደዚህ ማድረግ ምን ለማለት ፈልጉ ነው እኔ ሁሉን ነገር ባይዘው በማስረጃ ይዣለሁ ዳውንሎድ አድርጌ ቪዲዮውን ይዤዋለሁ ነገ የሆነ ነገር ሀፕን ቢሆን ተጠያቂው እሱና እሱ ብቻ ናቸው አያቀኝ ምን ለማለት ፈልጉ እንደው እኔ አላቀም በቃ ከአብርሽ ጋር የሆነ ነገር ተገናኘን ተጣላን ተጋጨን ለአብርሽ እንደዚህ እሱ ካልተፈታ ምናምን ብሎ ሲያወራ ነበር ጓደኛው ከሆነ እውነት የሚወደው ከሆነ አብርሃምን እስኪ ጀግና ከሆነ ሄዶ እስኪ ታሰር እስኪ ጀግና ከሆነ እስኪ ምን እንደሚያመጣ አይዋል ምንም አያመጣም ሲጀመር ምንም አታመጣም እንደው ለወርዲ ስል ትንሽ በጣም ነው የምወዳት በጣም ነው የማፈቅራት ያው ትንሽ እሷ እንደዛ እንትን ስትለኝ ትንሽ እንትን ብዬ ነበር አብርሽን ካስፈታኸው እና በሽማግሌ ነገሩ እንዲያልቅ ካረክ እኔ ካንተ ጋር መሆን እችላለሁ አንተ ፈቃደኛ የምትሆን ከሆነና ነገር ግን እሱ የመጣበት ሂደት ደግሞ አሁን በጣም ነው ያናደደኝ በጣም ነገሮችን ሁሉ ከምሬ ነው አሁንም አይፈታም እሱ አብርሃም አይፈታም ወንድ ከሆነ ሂድና እስኪ እንትን በልለት እስኪ የምታመጣው ነው ያህል በህግ ከሆነ በህግ አግባብ ከሄድክ ህግ ይዞታል ህግ እንትን የሚለውን ነገር እናያለን በጉልበት ከመጣህ ደግሞ አንተ ማንጠልጥላህ ነኝ አንጠልጥያለሁ እንገናኝ ከወንድ ከሆነ ምንም የምፈራው ነገር የለኝም ባይዘው የሰውን ህይወት ከማመሰቃቀል ውጭ አንተ ባይዘው በደንብ አድርገህ ቪዲዮውን ስለምታየው በደንብ አድርጌ የምነግርህ ምንድነው አብርሃምን እየጎዳኸው ነው እንጂ እየጠቀምከው ሳይሆን እየጎዳኸው እደግምልሃለሁ አብርሃምን እየጠቀምከው ሳይሆን እየጎዳኸው ነገሮች ሁሉ ወደ ዙሪያዎች ሁሉ እየተካረሩ እንዲሄዱ እያደረክ ነው ያለው እንዴ ይሄ ሁሉ ድንፋታና ይሄ ሁሉ ጉራ የት ይመጣ ነው እኔ እኮ ባይዘው ነገሮች ይስተካከላሉ ብዬ ነገሮች በቃ ጥሩ ነገር ይደርሳሉ ብዬ ነው እንጂ በፊት ያደረከው ድርጊትም እኮ ትክክል አይደለም እስከ ህይወቴ ምስቅልቅል ድረስ ያደረስከው ያንተ ምክንያት ነው ህይወቴን ምስቅልቅል አድርጋል በዛው ሁሉ በከስህ እኮ አንተ ዘብጥያ ትወርዳለህ ከአብርሃም ቀድመህ አንተ ልትወርድ ትችላለህ ባይዘው ከምሬን ነው የምነግርህ ምንም አታመጣም እውነቱን ነው የምነግርህ የማደርገው ነው እንትን ምላችሁ እኔም አብሬ ጋር መቀላቀል ነው ተነገራችን ላይ ፉከራ ምናምን አንተ ወንድ አይደለም ሲጀመር
ወንድ አይደለም። እኔ ግን ወንድነቴን ላሳይህ እችላለሁ። በቅርቡ ጠብቀኝ። ወንድነቴን አሳያለሁ። 100% ነው የምነግርህ። እንዴ ኧረ ፉከራ አብርሃም ካልተፈታ ታምር ይፈጠራል? ምን ይፈጠራል? ውሸት ነው። ከምሬ ነው። ውሸትህን ነው። አንተ ሲጀመር ወንድ አይደለም። ወንድ ደግሞ አይፎክርም። እኔ ህግ የማቅ ሰው ነኝ። ህጉን ጠብቄ የሚሄድ ሰው ነኝ። ህግን እየተከታተልኩ ነው ያለሁኝ። የተማርኩ ሰው ነኝ። ምንም ነገሮችን በሙሉ እያንዳንዶቹን ነገሮች በደንብ አድርጌ በሰከነ መንገድ ነው እየሄድኩ ያለው። ግን ዮርዲም እንትን ስትለኝ ሽማግሌዎችም ከካሜራ ጀርባ ሲመጡ ነገሮችን እያበረድኩኝ እኔም ደግሞ የተደረገው ድርጊቱ ትክክል እንዳልሆነ ያው መጀመሪያም ደግሞ ያደረግነው ነገር እኔና ትንሿ ያደረግነው ነገር ያ ሁሉ ነገር ትዝ ሲለኝ አንቺ ነሽ ምን አይነት ቦታ አትታገለው። በቃ ዝም ብለህ ምንድነው የምትፈልገው? ካንተ የምፈልገው ስታለቅስ አይት በእናትህ የትኛው ሴት ነው? በቃ የበፊቱን እያስታወስኩ የበፊቱ ያደረገልኝን ነገር ጎዳና ወጥቼ በጣም ብዙ ነገሮችን አሳልፌ እሱ ህይወቴን ትንሽ በቃ እሱን ሁሉ እያሰብኩኝ አንተ ሌላ ነገር እንዳስብ ማድረግህ በጣም ነው ያዘንኩት። በጣም አብርሃምን አትወደውም ሲጀመር። አንተ እውነቱን ልንገር፣ አታስመስል። አብርሃምን ብትወደው ኑሮ ይህ ሁሉ ነገር ልታደርግ አትችልም ነበር። አትወደውም ሲጀመር። ህይወቴ እንዲበለሻሽ የሞቀ ትዳሬ እንዲፈርስ ትዳሬ ፈርሶ ጎዳና እንድወጣ ያደረከኝ አንተ ነህ። ግን ያንን ምንድነው ያደረኩ? በቃ ይቅር ለእግዚአብሔር ብዬ ትቼው ነበረ። ከካሜራ ጀርባም የሚመጡ ወሬዎች ነበሩ፣ እንደዚህ እያለ እኔ እሱን በሙሉ ነገሮችን በሙሉ ወደ ኋላ ትቼ ነበር። አንተ ግን ፌስ ቱ ፌስ መጣብኝ። አልተውህም። ምንም አታመጣም እንዴ! ትዳሬ እንዲፈርስ ያደረግከው እኮ አንተ ነህ። ጎዳና እንድወጣ ያደረግከው እኮ አንተ ነህ። በማላቀው ባልሰማሁት ባላየሁት ነገር የሷ የባለቤት ችግርን ቢኖርም አንተ ነህ ዋናው። በሽምግልና ወይም ደግሞ በሰው ማድረግ እያለብህ በረከቤቴ ገብተህ ህይወቴ እንዲበተን ያደረግከው አንተ ነህ። አሁን ደግሞ ሌላ ነገር ሌላ ታምር እንደዚህ ያዙ ይልቀቁኝ ምን በሉኝ እንደዚህ አብርሃም ታስሮ እኔ እንትን አይደለም ምናምን ወሬ ጉራ ብቻ። አንተ ወንድ አይደለም አንጠልጥላል። ወንድ ነህ። እስኪ አንጠልጥላል እንዴ ምን እንደምታደርግ እስኪ አያለሁ። እስኪ ሲጀመር እኮ የኔ ህይወት እኮ ጥሩ ህይወት የምኖር ሰው አይደለም። ህይወቴ ሁላ ተመሰቃቅሏል። ቤቴ ፈርሷል። አንተ ታወራለህ አንተ። እኔ ነገሮችን በሙሉ ወደ ኋላ እየተውኩኝ አብርሃምን አታስፈተም። እውነቱን ልንገር፣ በምንም ታምር አብርሃም አይፈታም። እስኪ ምን ታመጣለህ? ላይ ነው ምንም አታመጣም። እስኪ ምንም አታመጣም። ባይዘው አብርሃም አሁንም ደግምልሃለሁ አይፈታም። እስኪ ጉራህን እስኪ አየዋለሁ። ይወርዲ እንትን ስትለይ ቅድምም እንደነገርኳችሁ በቃ ትንሽ ለስለስ ብዬ ከካሜራ ጀርባ የሚመጡ ሰዎች ስለነበሩ እንደውም ከምሬ ነው ትቼዋለሁ። አልፈልግም። እንደውም አይፈታም። ምክንያቱም ያንተ ቪዲዮም ፖሊስ ይዞታል። አመልክቻለሁ። የሆነ ነገር እንኳን በሆን ብዬ አመልክቻለሁ። በቃ ምንም በተአምር አብርሃም እደግምልሃለሁ አይፈታም። እንዲሁም ከ10 እስከ 15 ዓመት እስከ 20 ዓመት ድረስ ላስፈረድበት ይችላል። በደንብ አዳምጠኝ። ከምሬ ነው። ከስሜት ነው የምነግራችሁ ተመልካቾች። ስሜታዊ ሆኜ ነው የምነግራችሁ። እጄ እንኳን እንትን አልዳነም። እጄ ራሱ መንቀሳቀስ ራሱ ሰሞኑን ትንሽ ደህና ነበርኩ። አስፈርድበታለሁ። አንተ ምንም እንደማታመጣ 100% እርግጠኛ ነኝ። እንደው አንተም ደግሞ ያ ዛሬ 5 ዓመት ነው 8 ዓመት ታሰርኩ ያልከው ያ ሁሉ ተዘውሎ ከሆነ ሄደህ ትገባታለህ። ባይዘው ትገባታለህ። እዛ ቤት ነው ለምደዋል። ትገባለህ ሄደህ። ተመሬ ነው ተመልካቾቼ። በጣም ኢሞሽናል ሆኜ የምነግራችሁ አንዳንዴም ደግሞ እየሳቁ እንደው ነገሮች ሁሉ በጣም እንትን ስላሉኝ ነው የምናገረው። ቤት ነው ትገባበታለህ። ከፈለክ ትገባለህ። አይቀርልህም። ትገባለህ። ባይዘው ምንም አይቀርልህም። አንተ በዚህ ሁኔታ በዚህ አካሄድ ከሄድክ አንተም ደግሞ ነገ ከርቸሌ ትገባታለህ።
ዘብጥያ ትወርዳለህ። 100% የምነግርህ እንዴ ተፎክራለህ እንዴ። ሌላው ደግሞ ኮሜንት ላይ የማያቸው ነገሮች አሉ። ዝም ብላችሁ እንደዚህ አብርሽ አንተ እንደዚህ አድርጎልህ ምናምን ከካሜራ ጀርባ እናንተ ምን ታውቃላችሁና? ሲጀመርስ ምን የምታውቁት ነገር የለም እኮ። አብርሃም ላዩን ነው የምታውቁት። እዚህ ካሜራ ላይ እንትን የሚለው በካሜራ ጀርባ የሚናገራቸውን ቃላቶችና የሚያደርገኝን ድርጊቶች እናንተ አታውቁ። ዝም ብላችሁ አታውሩ፣ አትለፋደዱ። ዝም ብላችሁ አንዳንዶቹ ያው የምትሰጡት ኮሜንት አለ። እናንተን ሳላመሰግን አላልፍም። እናንተን ሳላመሰግናችሁ አላልፍም። ሳላመሰግናችሁ ባልፍ ንፉግነት ነው። አንዳንዶቹ ግን ዝም ብላችሁ ጥራዝ ነጠቆች አላችሁ። ምንም ውሃ ማትደፉ እንደዚህ አብርሽ እንደዚህ ምናምን ማሽቃበጥ ማለት ነው። ምንም ባይዘው ከምሬ ነው። እናንተ ስላጻፋችሁና እናንተ እንትን ስላላችሁ ምንም የሚቀየር ነገር የለውም። ከምሬ ነው። ከፈለጋችሁ መሳደብም መጻፍም ትችላላችሁ። ምንም አይመጣም። አሁንም እደግምላችኋለሁ። እናንተ እና ጥሮቹን የምትጽፉትን ቢያንስ ወደ ሰላም ነው ተግባቡ የምትሉትን እናንተን አያጠቃልልም። ዝም ብላችሁ የምትሳደቡትን ግን እደግምላችኋለሁ። ጥራዝ ነጠቆች ናችሁ። እናንተ ጥራዝ ነጠቆች ናችሁ። ያልተማራችሁ ናችሁ። እንደው አይባልም እንጂ አንዳንዴ ከመሬ ነው የምትናገሩት ቃላት ራሱ የምትጽፉት ጽሑፍ ራሱ አለመማራችሁን ነው የሚያሳየው። አይባልም፣ ሲጀምር አይባልም፣ ነውር ነው። ተስማሙ እንደዚህ አድርጉ የምትሉ አላችሁ። ያንን ሐሳብ እንኳን እንትን ብትደግፉ እንኳን ምን ችግር አለ? እናንተ ስለጻፋችሁ ስለሳደባችሁና እኔን አብርሃም የሰራው ወንጀልና ያደረገው ድርጊት ይቀልላታል ብላችሁ ታስባላችሁ? የራሱ አንድ ጅልነታችሁ ነው። ባይዘው ስሙ ማን ነው ለይኩን ነው ምናምን የሚሉት ለሱ ራሱ አድርሱለት። የምታሽቃብጡለት እንደዚህ አድርገለት ምናምን ምንም አታመጡም። ባይዘው ከምሬ ነው የምነግራችሁ። ምንም እናንተ ጥሩ እንትን የምትሉትን ተግባቡ እንትን በሉ ምናምን የምትሉትን እናንተ ምንም እንትን አልላችሁም። ለእናንተ ትልቅ የሆነ ቦታ ላይ ትልቅ የሆነ ክብር አለ። ለእናንተ በጣም ትልቅ ክብር አለ። ሌሎቻችሁ ግን የምታሽቃብጡት ከዚህ ከለይኩን ጋር ከሚባለው ጋር ሆናችሁ እንትን የምትሉት ግን የአብርሃምን እንትን እያቀለላችሁለት ሳይሆን በደንብ አድርጋችሁ አዳምጡኝ። የአብርሃምን የሰራውን ስራና የፈጸመውን ድርጊት እያቀለላችሁለት ሳይሆን እያከበዳችሁለት ነው። እየተናደድኩ ነው። ይኸው ዮርዲ እኮ የሄደችበት መንገድ እኔም ከካሜራ ጀርባም መንፈሳዊ አባቶችም ሙስሊምም ከክርስቲያንም ብዙ ሰዎችን ማዘሯን ራሱ ወንድሟን በቃ እነሱ ቤትም ስለነበርኩኝ ያው ትንሽ አንዳንዴ ሰብአዊነትም ስለሚሰማኝ ስለ አንተ ሰብአዊነት አይሰማህም ነው የምትሉኝ። ግን በጣም ሰብአዊነት ያለኝ ሰው ነኝ እና ያው ሁሉ ነገሮችን ሳይ በቃ እስኪ እንደው ነገሩን በሙሉ ለምን አልተወውም? አንዳንዴ ሲመጣ እንደው ጸሎት ምናምን እንደው ትንሽ ጠፋ ብለስ እንደው ምናምን ብዬ ራሱ አስቤ ነበር። ግን እንደዚህ አይነት ሰው ሲመጣ በጣም የሚያስጠላ ሰው ሲመጣ ግን ያናድዳል። የአብርሃምን ህይወት እንዲቀጥል እያደረጋችሁለት አይደለም። ከምሬ ነው። በስተመጨረሻ የምነግራችሁ ነገር በተለይ ለይኩን የምትባለው ሰውና የለይኩን ዘመዶች የለይኩን ቤተሰቦች አብርሃም እደግምላችኋለሁ አይወጣም። ዮርዲዬ ደግሞ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ የኔ ማር። ያው አንቺን እንደማስቀይምሽ አውቃለሁ። በቃ የቃል የገባውልሽ ሁሉ ራሱ ትቼዋለሁ። እንዲያውም እንዲፈታም አልፈልግም፣ ትቼዋለሁ። የሚመጣውን ነገር የሚያደርገውን ድርጊት ማየት እፈልጋለሁ። እሱ ጋር ምንም እንደማያመጣም ደግሞ 100% እርግጠኛ ነኝ። ግን ደግሜም ዮርዲዬ በጣም ይቅርታ ጠይቅሻለሁ እና ተመልካቾቻችን ያው ሳላውቅም አንዳንዶቹን ላስቀይማችሁ እችላለሁ። ያው በጣም ሆቱኝ ስለመጣው ነው፣ በጣም ስለተናደድኩ ነው። በጣም ይቅርታ። ሰላም ሁኑ።